በኔፓል ተራሮች ላይ በዓመት ለ15 ቀናት ብቻ የሚታይ አንድ ምስጢራዊ ማር አለ። ይህ ማር እንደ ተራ ማር በዳቦ ተቀብቶ የሚበላ ሳይሆን አንድ ማንኪያ ብቻ በመቅመስ ሰውን ሊገል ወይም ሊያሳብድ የሚችል እብድ ማር ነው። ለማግኘት ግን በመቶዎች የሚቆጠሩ ሜትሮች ከፍታ ባለው በገመድ ተንጠልጥሎ ከሞት ጋር መጋፈጥን ይጠይቃል። ይሁንና እውነተኛው አደጋ ያለው ገደሉ ላይ ሳይሆን ማር ውስጥ በተደበቀው ገዳይ መርዝ ላይ ነው። አንድ ማንኪያ የቀመሰ ሰው ሆዱን ያመዋል፣ ያዞረዋል፣ ያስታውከዋል። ነገር ግን ተሳስቶ አንድ ማንኪያ በላይ የበላ ሰው ከሰውነቱ ጋር ከተዋሃደ በኋላ የሚፈጠረውን አስደንጋጭ ነገር መገመት አትችሉም። ይህ ቦታ የሚገኘው በኔፓል ሂማሊያ ተራሮች ውስጥ ሲሆን የጉሩንግ ጎሳዎች በዚህ አስቸጋሪ ምድር ለዘመናት ኖረዋል። ግን ለምን ከዚህ ገሃነም የመሰለ ቦታ አይለቁም? አካባቢው ለኑሮ ባይመችም ይህ ማር እጅግ ውድ በመሆኑ ብቻ ነፍሳቸውን ለሽያጭ አቅርበው ለመኖር ይገደዳሉ። ለጥቂት ሳንቲም ሲባል ህይወትን አደጋ ላይ መጣል ግን ምን ያህል ያዋጣል? የሚያካሂዱት የማር አደን ሳይንቲስቶችንና ባለሙያዎቹን በእጅጉ ያስገረመ ነው። ምክንያቱም ይህ አደን ከ7500 ዓመት በፊት ጀምሮ አንድም ስልት ሳይለወጥ የቆየ ሚስጥር ነውና። በሚያሳዝን ሁኔታ ዛሬ ላይ ይህን ጥበብ የሚያውቀው አንድ ቤተሰብ ብቻ ነው የቀረው። ሌሎቹ አዳኞች የት ጠፉ? ገደሉ በላቸው ወይስ በማሩ መርዝ አለቁ? አዳኞቹ ወደ ገደሉ ከመግባታቸው በፊት አንዲት ትልቅ እናት ክፉ ነገር እንዳይገጥማቸውና በሰላም እንዲመለሱ በባህላቸው ይባርኳቸዋል። ነገር ግን ይህ ምርቃት በመቶ ሺህ ከሚቆጠሩ ገዳይ ንቦችና ከ100 ሜትር ገደል ሊታደጋቸው ይችላል ብላችሁ ታስባላችሁ? መልሱን ለማወቅ አደኑ ወደሚጀምርበት አስፈሪ ቅጽበት እንለፍ። ከባዱ አደን የሚጀምረው በዚህ ቁልቁለታማ ገደል ላይ ነው። እዚህ ጋር አንድ የተሳሳተ እርምጃ ማለት የህይወት ታሪክ ማብቂያ ማለት ነው። በመጀመሪያ አንድ ተለቅ ያለ ልምድ ያለው ሰው አደኑ በየትኛው ተራራ ላይ መጀመር እንዳለበት ይወስናል። እሱ የሚሰጠው ምልክት የብዙሃኖችን ህይወት ሊያድን ወይም ወደ መቃብር ሊሰድ ይችላል። በመቀጠልም በገዛ እጃቸው በቀርከሃ መሰላል መስራት ይጀምራሉ። ሲቀጥልም መሰላሉን ተራራው አናት ላይ ካለ አንድ ትልቅ ዛፍ ጋር በገመድ ያስሩታል። ነገር ግን ይህ ዛፍ ቢንቀሳቀስ ወይም ገመዱ ቢበጠስ ተመልሶ የማይገጠም አጥንታችሁን ብቻ ነው። በዚህ መሰላል ላይ የሚወጣው አንድ ደፋር ሰው ብቻ ነው። የእያንዳንዱ እርምጃ ድምፅ ሞትን በጆሮ የሚጣራ ይመስላል። ሰውየው ሚዛኑን እንዳይስት ጫማ አያደርግም። በባዶ እግር 100 ሜትር ገደል ላይ ተንጠልጥሎ መቆም ምን ያህል ሊያሰቃይ እንደሚችል መገመት ትችላላችሁ። እውነተኛው አደጋ የሚጀምረው አፒስ ላቦሪዮሳ የተባሉ ግዙፍ ንቦች ሲመጡ ነው። እነዚህ ንቦች ሰው ላይ ለመስፈርና ጥቃት ለመጀመር ሰከንድ አይፈጅባቸውም። ንቦቹ እጅግ ግዙፍ ናቸው። ንድፊያቸውም የአንድን ሰው ህይወት ሊያናጋ የሚችል ከባድ መርዝን ይዟል። አስቡት፣ መሰላሉ ላይ ያለው ሰው ምንም አይነት መከላከያ አያደርግም። እግሩን ባዶ ነው። የሚደርስበትን ስቃይ ማሰብ ነው። ምንም ቢፈጠር ግን ማሩ በስኬት መቆረጡ አይቀሬ ነው። ምክንያቱም አዳኞቹ የረጅም ዓመት ልምድ አላቸው። ቢሆንም ግን ልምድ ብቻውን ከሞት አይታደጋቸውም። ዶክተሮች እንደሚሉት የሰው ልጅ አካል በዚህ ማር ውስጥ ያለውን ግራያኖቶክሲን መርዝ ሊቋቋመው አይችልም። ታዲያ አዳኙ ለምን ህይወቱን ለዚህ ገዳይ መርዝ አሳልፎ ይሰጣል? አዳኙ ንቦቹን ለማባረር ጭስ ያስነሳል። ንቦቹ ግን ንብረታቸውን በዝምታ አይሰጡም፣ ይታገላሉ። ንቦቹ በጢሱ ሲሰክሩ አዳኙ ማሩን መቅረጥ ይጀምራል። በዚህ መሃል ግን ያልታሰበ አሰቃቂ ነገር ቢፈጠርስ? አንዳንዴ ጭስ የሚወጣበት ቅጠል በድንገት መንደድ ይጀምራል። የተንጠለጠለበትንም መሰላል ሊያቃጥል ይችላል። አማራጩ መዝለል ወይም እያዩ መቃጠል ብቻ ነው። እግሩ ትንሽ ሸርተት ካለ የሚፈጠረውን ለፈጣሪ መስጠት ብቻ ነው። ይህ ማር ግን ከዚህ ሁሉ ስቃይ በኋላ ምን አይነት ጣዕም ይኖር ይሆን? ማሩ ጣፋጭ ነው፣ ግን ይህ ጥፍጥና የሞት ወጥመድ ቢሆንስ? አንድ ማንኪያ ማር የቀመሰ ሰው ከባድ የሆድ ህመምና ማቅለሽለሽ ይጀምረዋል። ይህ ገና መጀመሪያው። ማሩ በሰውነታችሁ ውስጥ እየተሰራጨ ሲሄድ ዓለም መሽከርከር ትጀምራለች። በማታውቁት የቁም ቅዠት ውስጥ ትዘፈቃላችሁ። አንድ ሰው ይህን ማር በልቶ ለ3 ቀናት ሙሉ ራሱን ስቶ ቆይቷል። የዚህን ያክል ከባድ ነው። የስሜት ህዋሶቻችሁ ይደነዝዛሉ። ቅዝቃዜም ሆነ እሳት የሚለበልብ ሙቀት አይሰማችሁም። ለካስ ማሩ አይምሮን የሚቆጣጠር አደገኛ ኃይል አለው። ከሁሉም በላይ ደግሞ የልብ ምትን በማዛባት ድንገት በማቆም ህይወትን በአጭር ሊቀጥፍ ይችላል። ታዲያ ይህ ሁሉ አደጋ እያለበት ይህን ማር ለምን ዛሬም ድረስ ሰዎች በውድ ገንዘብ ሊገዙት ይፈልጋሉ? ምናልባትም የሰው ልጅ ለጣዕምና ለአዲስ ስሜት ያለው ጉጉት ከሞት በላይ ስለሚያበረታ ሊሆን ይችላል። ወይስ ከጀርባው ሌላ ያልታወቀ ሚስጥር ይኖር ይሆን? እናንተስ ይህን ማር አንድ ማንኪያ ቅመሱ ብትባሉ ትደፍራላችሁ? ድፍረቱ ካላችሁ እቀምሳለሁ፣ ከፈራችሁ ደግሞ በጭራሽ አላረገውም ብላችሁ ኮሜንት ላይ ጻፉ።